ለምንድን ነው ልጅሽን ማታሳዩ? የማሳየት ግዴታ የለም። ለምን እዚህ ሚዲያ ላይ ልጅ ማሳየትም ሆነ ምን ፐርሰናል ነገሮች ማሳየት ጥሩ አይደለም። አሁን ልጅን እዚህ ላይ ባሳይ ነገ ትዘቀዝቋታላችሁ። ያው መዋደድ እንዳለ ሁሉ ደግሞ መጠላላትም ያለ ነው። ዛሬ ላይ እንደምትወዱኝ ነገ ላትወዱኝ ትችላላችሁ። ዛሬ ላይ እንደምታሞግሱኝ ነገ ላታሞግሱኝ ትችላላችሁ። ሰው ነንና ማለት ነው። ስለዚህ ልጅን እዚህ ላይ ማሳየት የማልፈልገው ለዚህ ነው እንጂ አፍሬባት ወይ ደግሞ እንትን ብዬ አይደለም፣ ፈርቼም አይደለም። ግን ነገ እዚህ ላይ ልጄ ስትዘቀዘቅ ማየት አልፈልግም። ነገ ብሳሳት አታልፉኝም። እንደ ፈጣሪ ግን እኔን ያልፈኛል። ለዛ ነው ማላሳየው። ብዙ ሰዎች ግን ልጃችሁን ማታሳዩት እንደዚህ ሁናችሁ ወይ የሆነ ነገሩና ወይ ይሆናል አይደለ? ወደ ሌላ መንገድ ነው ሰው ነው። እግዚአብሔር ይመስገን። እንደዛ አታስቡት እሺ። ጊዜው የከፋ ነው። ምጥ ያማል። ኧረ ማሪ ያንከባክብሻል። የኔ ማር የኔ ፍቅር ነው የሚልሽ። ምጥ ያማል ትለኛለች እንዴ? ኧረ ያምም የኔ ማር የኔ ፍቅር የኔ ቆንጆ የኔ ማርማራታ የቲክቶክ ላይ ያለው ወንድ በይው እንዴት እንደሚያንከባክብሽ በቃ ይሆናል አይደለ? ድልት እንድልሽ ነው የሚያደርግሽ። ምጥ ያምም እንዴት ያማል? ኧረ ማሪ እንዴት ነሽ? ደህና ነሽ ወይ? በቃ ይሆናል አይደል? አናቱ ላይ ተሸክሞሽ ማለት ነው። እንዲህ ነው የሚሽከረከረው። ያማል ትለኛለች እንዴ? ምን ጥያቄ ነው አሁን ለአንዳንድ ሰው? እውነት የምሬን እኮ ነው። አሁን የሚጠይቅ ጥያቄ ነው። ምጥ ያማል ችኩንዱ አናቱ ላይ ተሸክሞኝ ነው የሚዞረው። ተው ማርያምን፣ እኔ ክፉ አታስወሩኝ። 7ኛ ሰማይ ተልከሽ ነው እንደው ከዛ በላይ ቢኖር ኑሮ 20 ድርሶች ነው የሚያመጣሽ። ማሬ ይቅር በለኝ እያልሽ ነው የምትይው ወይ? እኔም እናንተን እኮ እንደው አልሰማችሁኝም እንጂ ይቅርታ እያልኳችሁ ነበር እኮ። ያባውት እርጅ ነው እኔ ጎረምሳ ካካ ብሏል። ካካ ይላል። እየቀለድኩ አይደለም። እውነት ካካ ብሎ ነው ይረዛ። የታን ልብስ ቀይር። ጠዋት ካካ ብሎ ነበር። ጠዋት ደግሞ ከንፈሩ ጥቁር ነው ያጨሳል። እውነት ከንፈሩ ጥቁር ነው። ጌታ ነው። አንተ ገና እኮ ሕፃን ነው። እሺ ለምን ከንፈሩ ጥቁረው? ኢየሱስ ቆይ ገና በተኛበት እያስጨሽ ነው። አንተ ነው ቆመን ምናምን ማስተማር። እሺ ጊዜያዊ ስም አላወጣሽለትም? ገና ደም ነው እኮ ደም ነው። እሺ ጊዜያዊ ስም አላወጣሽለትም? ቤቢሾ አረ ላይ ሆኖ ጭንቅላቱ ፀጉሩ እንዳቆርጮ። እሺ አሳድግለት። ትልቅ ነው የምናደርግላት። ተሳስተሽ እንዳቆርጮ አቢ አንዴ ብቻ ካየኝ ማለት ነው አስቀምጬ እወጣለሁ። እንደዚህ ብቻ አድርጊ። ከምሬ ነው። ያው ምን ችግር አለው? አሁን ሄዱ ጣምጣው ልጃችንን በእሺ ልጅ አብይ ግን ማለት ነው ህፃናት ደስ ይላሉ። አብራም እሺ እኔ አሳቀቀኝ እግሬ አልተመቸኝም። እንዲህ ካረኩትማ አይመችም። እንደዚህ ሰው ግን ይመችል። ያባት እጆቹ ሲያምሩ እኔ አባት እዩት። ጌታን እጅ ያምራል። በኔ ወጥቶ እኮ ነው እጁ። ዝም ብሎ ነው እኔ ይመስላል ያሉት እንጂ እኔ ነኝ እስካሁን ያልገመትኩት። አዎ ፈረንጁ አልገመትክም። ማንን ይመስላል? አሁን ላይ እኮ ያስተዋውቁ አረጋን ገምተው። አሁን ላይ ባየህበትም ገምት። ሳቃ የእውነት የሆነ አለ የለም እያለ ነው።